ወደ ስራ እንደዚህ 6 ቦታ የበሰነውን በመደዳ እንደዚህ አድርገን እንደረድራቸዋለን። ክብ ቆርጠን ማለት ነው። መጀመሪያ ለአበባው በሚበቃው ያህል ሳይዝ ክብ ቆርጠን ከዛ እንደዚህ ይሄን በመሰለ ሁኔታ እንደዚህ መጀመሪያ በበሰናቸው እንደዚህ አድርገን እንጠቀልለዋለን። ከዛ ናስትሮዬን ረስቻለሁ፣ ይቅርታ አድርጉልኝ። ናስትሮ አለ። ከዛ ናስትሮአችንን ይዘን ደግሞ እዚህ ጋር ከጫፍ እኩል መሆኑን አረጋግጠን አንዷች መሀል ላይ ያለችው ከፍ ከምትለው ውጪ ሌላው ላይ እንደምታዩት ከሆነ እኩል ነው። ከዛ ናስትሮአችንን ይዘን ከዚህ ከመሀለኛው እንጀምራለን እንዲይዝልን ማለት ነው። ከዛ እንድች እያደረግን እየጠቀለልን ይሄው እንድች እያደረግን እየጠቀለልን ጫፍ እናደርሰዋለን። ከጫፍ ደግሞ ከእንደገና ወደ ኋላ ናስትሮአችንን የምናስይዘው አበባችን ውበት እንዲኖረው ነው። ከዛም ውጪ ደግሞ እጀታው ላይ ለመያዝ እንዲመቸን ነው። ሰብሰብ አድርጎ እንዲይዝልን እነዚህ ጫፍ እሾሆቹ የሚወጉት ነገር እንዳይወጉልን ነው። ይሄው እንደምታዩት ነው። ከዛ እንቆርጠዋለን ማለት ነው። ይሄን እንቆርጠዋለን። ከዛ እዚህ ጋር አስቀምጠን አበባችንን እዚህ ጋር አስቀምጠን ሌላው ስራ ደግሞ ይሄ ፔፐር ነው። እንደምታዩት ከሆነ 4 ማዕዘን ያኛው እኩል እንዲያርገን ምክንያቱም አንዱ ከተበላሸ ሌላውን ሁሉ ይዞ ነው የሚያበላሸው። ስለዚህ ምንቆርጣቸውን እኩል ማድረግ አለብን። እዚህ ጋርም እኩል